ሰላም የፕራይም ቲዩር ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ። እንግዲህ ለተወሰነ ጊዜ አልተገናኘንም፣ ነገር ግን አሁን በቲዩቶሪያላችን ተመልሰናል ማለት ነው። በዛሬው ቪዲዮአችን ደግሞ ፍሬሽማን ጂኦግራፊ ቻፕተር 2 የምንጀምርላችሁ ይሆናል። ቻፕተር 1 እንግዲህ ካሁን በፊት በለቀኩላችሁ ቪዲዮ ሰርቻለሁ፣ ገብታችሁ መመልከት ትችላላችሁ። በዛውም ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንላለን። ቻፕተር 2 የሚያጠናው ስለ ጂኦሎጂ ኦፍ ኢትዮጵያ ኤንድ ሆርን ነው። በጣም አጭርና ኢንትረስቲንግ የሆነ ቻፕተር ነው። ቶሎ እንደምንጨርስ ተስፋ አደርጋለሁ። ወደ ትምህርታችን ስንመለስ ከሚኒንግ ኦፍ ጂኦሎጂ እንጀምራለን። ጂኦሎጂ is an earth science that studies the evolution of the earth, the materials of which it is made of and the processes acting upon them ይላል። ይሄ ማለት ነው ጂኦሎጂ ማለት ስለ እርዝ ወይም ስለ ምድር የሚያጠና ሳይንስ ሆኖ ስለ ምድር ምንድነው የሚያጠናው ካለን የእርዝን አፈጣጠር እቺ እርዝ እኛ የምንኖርባት ከምን አይነት ማቴሪያሎች ነው ኮምፖዚሽኖቹም የተሰራችው እና በእነዚህ ማቴሪያሎች ውስጥ ደግሞ የሚደረጉ የተለያዩ ፕሮሰሶች አሉ፣ ሂደቶች አሉ። እነሱን የሚያጠናልን ሳይንስ ራሱን የቻለ ሳይንስ ማለት ነው ጂኦሎጂ ይባላል። Much of geology is concerned with events that took place in the remote past when no one was around to witness them, and with futures which are far beneath the earth's surface where no one can see them. ጂኦሎጂ የሚያጠናው ስለ ምድር ነው ስንል ሞስትሊ ስለሚታየው ምድር ሳይሆን እኛ ከኛ እይታ ወይም ደግሞ የሰው ልጅ በጣም ከሰው ልጅ አፈጣጠር በፊት የነበረውን ምድር ነው ስለ ምድር ሲያጠና ያንን ነው የሚያጠናው። የሰው ልጅ ያላየውን ነገር ወይም ደግሞ አይቶ ይሄ እንደዚህ ነበር ብሎ መናገር የማይችልበት ጊዜ በጣም ፋር ነበር፣ ሪሞት ፓርት ነው የሚያጠናው። የሰው ልጅ እንደውም በጣም ሩቅ ነው ይላል። እኛ ከምናስበው በላይ የነበረውን ካሁን በፊት የነበረውን ጊዜ ነው የሚያጠናው። ምድር ላይ ምን እየተካሄደ እንደነበረ እንደዛ አይነት ነገሮችን ነው mostly የሚያጠናው። A great deal of geological understanding must be obtained by inference, using clues from what can be seen and what can be measured. ጂኦሎጂካል እነዚህ ጂኦሎጂስቶች አንደርስታንድ የሚያደርጉት የተለያዩ ነገሮችን ሲያጠኑ የተለያዩ ኢንፈረንሶች ይጠቀማሉ ወይም ደግሞ ክሉ ፍንጮችን ይጠቀማሉና በጣም ተመራማሪ ናቸው። ከሚያዩት ነገር ሜዠር ከሚያደርጉት ነገር ነው የተለያዩ ነገሮች ድምዳሜዎች ላይ የሚደርሱት ማለት ነው። There are many clues, not only the rocks and landforms which can be observed and studied at the earth's surface, but also those provided by indirect methods. እንግዲህ ይሄ ስለ ጂኦሎጂ የተለያዩ ክሎች ፍንጮች አሉ እነዚህ ጂኦሎጂስቶች የሚጠቀሟቸው። ከነዛ ውስጥ ሮክ እና ላንድ ፎርም ወይም ደግሞ እነዚህ አለቶችና የመሬት ቅርጾች አቀማመጦች ብቻ አይደሉም። የተለያዩ እነዚህ ዳይሬክትሊ ሜዠር የሚደረጉ ናቸው። ነገር ግን ኢንዳይሬክትሊ ሜዠር የሚደረጉ የተለያዩ ፋክተሮች አሉ ነው የሚለው። እነዚህ ብዙም ወሳኝ አይደሉም። ነገር ግን ለማየት ያክል አውስትራሊያን climatologist Alfred Wegener proposed the hypothesis that the continents were once assembled together as a supercontinent called the continental drift theory. እንግዲህ አንድ ታዋቂ ምሁር አለ እዚህ ጋር የአውስትራሊያን ስለ ክላይማቶሎጂ ወይም ስለ ክላይሜት የሚያጠና ሳይንቲስት ነው፣ አልፍሬድ ዌግነር ይባላል። ምን ሃይፖቴሲስ ፈጠረ? ዛት ኮንቲኔንትስ የሚባሉት እነዚህ የሆነ ጊዜ ላይ አንድ ላይ አዘምብል ሆኖ ነበር፣ ተሰብስበው ነበር እንደ አንድ ሱፐር ኮንቲኔንት ማለት ነው። ይሄንን ምን ብሎ ጠራው? ኮንቲኔንታል ድሪፍት ቲዮሪ ብሎ ጠራው። The Earth's continents were once bunched up together into a single huge continent called Pangaea. እዚህ ጋር አንድ ነገር ላሳያችሁ። ይሄ አሁን 7 ኮንቲኔንት ነው ያለው። ነገር ግን ካሁን በፊት እዚህ ምድር ላይ አንድ ሲንግል ሂዩጅ ኮንቲኔንት ነበር ይላል። ያ ማን ይባላል? ፓንጊያ ይባላል ያለ። ይሄ ፓንጊያ የሚባለው አሁን 7 የሆነው በጊዜ ሂደት ድሪፍት ሲያደርጉ ተከፋፍለው ነው እንጂ መጀመሪያ ላይ አንድ ነበረ። እነዚህ 7ቱ እንደ አንድ ሱፐር ኮንቲኔንት ነበሩ ይላል። ይሄ ፓንጊያ ተብሎ ይጠራ ነበር በዛን ጊዜ። The larger supercontinent was split into Gondwana land. ይሄ ፓንጊያ ደግሞ በጊዜ ሂደት ለሁለት ተከፈለ። ትልቁ ጎንዶዋና ላንድ ይባላል።
ጎንዶዋና ላንድ የሚባለው ወደ ከግማሽ ለሁለት ነው የተከፈለው። ይሄ ፓንጊያ የተባለው በደቡባዊ በኩል ያለው ጎንዶዋና ላንድ ይባላል። አፍሪካ ያለችበት ማለት ነው። ከዛ ከላይ ያለው ደግሞ ሎሬዥያ ይባላል እና አሜሪካ ዩሮፕ ያሉበት ማለት ነው። ላተር ኢንቱ ስሞለር ፍራግመንትስ ኦቨር ዘ ላስት ሚሊየን። ከዛ እነዚህ ለሁለት የተከፈሉት ጎንዶዋናና ሎሬዥያ ራሱ በሚሊየን አመታት ውስጥ ራሳቸው እየተከፋፈሉ 7 ሆኑ ማለት ነው። አሁን ወዳለንበት ደረሱ ማለት ነው። እንግዲህ ዋግነር ይሄንን ቲዮሪ ሲያቀርብ የተለያዩ ኤቪደንሶችን ይዞ ነው። ምክንያቱም ተቃውሞችን ለሚገጥሙት ያንን ለመመለስ ስቴዲ ሲያደርግ የተለያዩ ኤቪደንስ የመሰሉ ቲዮሪዎችን አቅርቧል። አንደኛው ፊት ኦፍ ዘ ኮንቲነንትስ ነው። ይሄን ሲያደርግ ዘ ኦፖዚንግ ኮስት ላይንስ ኦፍ ኮንቲነንትስ ኦፈን ፊት ቱጌዘር። እነዚህ አሁን 7 የሆኑ ኮንቲኔንቶችን ሁለት ወስዶ ሲያያቸው የአንደኛው ኮንቲነንት መጨረሻ ከሌላኛው መጀመሪያ ጋር ፊት ያደርጋል፣ እንደ ፐዝል ይገጥማል። ሶ ይሄ አንደኛው እሱ ያቀረበው ኤቪደንስ ነው። አንድ ኮንቲኔንት ነበረ ድሮ ብሎ እንዲያስተምር ማለት ነው። ሁለተኛው ማች ኦፍ ማውንቴን ቤልትስ ኤንድ ሮክ ታይፕስ ኢፍ ዘ ኮንቲኔንትስ አር ሪአሰምብልድ አስ ፓንጊያ ማውንቴንስ ኢን ዌስት አፍሪካ፣ ኖርዝ አሜሪካ፣ ግሪንላንድ ኤንድ ዌስተርን ዩሮፕ ማች አፕ። ሁለተኛው ኤቪደንስ ደግሞ የእነዚህ የተራራ ምንድነው ቀለበቶች ወይም ደግሞ ሮክ ታይፕ የአለት አይነቶች ራሱ ይመሳሰላሉ። ምክንያቱም ዌስት አፍሪካ እና ኖርዝ አሜሪካ አካባቢ የሚገኙ የአለት አይነቶች ስላይትሊ ይመሳሰላሉ። ያም ሌላኛው አንድ እንደነበሩ የሚያሳይ እንግዲህ እንደ ኤቪደንስ የቀረበ ነው ማለት ነው። ሶስተኛው ፓሊዮ ክላይሜትስ ነው። ሮክስ ፎርመድ 200 ሚሊዮን ይርስ አጎ ኢን ኢንዲያ፣ ኦስትራሊያ፣ ሳውዝ አሜሪካ ኤንድ ሳውዘርን አፍሪካ ኦል ኤግዚቢትድ ኤቪደንስ ኦፍ ኮንቲኔንታል ግላሲዬሽንስ። እነዚህ ፓሊዮ ክላይሜት የሚባሉ ደግሞ ክላይሜት ራሱ አንደኛው እንደ ኤቪደንስ የቀረበ ነው። ምክንያቱም በኢንዲያ፣ አውስትራሊያ፣ ሳውዝ አሜሪካ እና ሳውዘርን አፍሪካ ላይ ከ200 ሚሊዮን አመታት በፊት ግላሺየር ወይም ደግሞ ግላሺየር የሚባለው የበረዶ ግግር ነበረ እነዚህ ቦታዎች ላይ ተመሳሳይ አይነት። ሶ ይሄ ራሱ ሌላኛው ምክንያት ሆኖ አልፍሬድ ዊነር ያቀረበው ነው ማለት ነው። እንግዲህ ጂኦሎጂክ ፕሮሰስ ስናይ ኢንዶጀኒክ እና ኤክሶጀኒክ ፎርስ የሚባሉ አሉ። እነዚህ ታችኛው ግሬድ ላይ የተማርናቸው ናቸው። ሞስትሊ ኢንዶጀኒክ የሚባሉት ኢንተርናል ፎርስ ወይም ደግሞ ኢንተርናል ፕሮሰስ ብለን የተማርናቸው ናቸው። ኤክሶጀኒክ ደግሞ ኤክስተርናል ፎርስ ብለን የተማርናቸው ናቸው። ኢንተርናል ፕሮሰስ ወይም ደግሞ ኢንዶጀኒክ የሚባሉት ኢንክሉድ ቮልካኒክ አክቲቪቲ ኤንድ ኦል ዘ tectonic processes including folding, faulting, orogenesis or mountain building and epirogenesis, slow rising and sinking of the land mass. so እነዚህ ኢንተርናል ፕሮሰስ የሚባሉት ምንድን ናቸው? the process that act up in the inside of the earth ነው። ከእርዝ በታችኛው ክፍል ወይም በውስጠኛው ክፍል ላይ የሚካሄዱ ፕሮሰሶችን ምን ብለን እንጠራቸዋለን? ኢንተርናል ፕሮሰስ ወይም ደግሞ ኢንዶጀኒክ ፕሮሰስ እንላቸዋለን። እነዚህ ቮልካኒክ አክቲቪቲ፣ ቴክቶኒክ የሚባሉት እነ ፎልዲንግ፣ ፎልቲንግ፣ ኦሮጀኔሲስ የመሳሰሉት ኢንተርናል ናቸው። and these processes result in building of structure and volcanic features like plateaus, rift valleys, block mountains and volcanic mountains. እነዚህ ኢንተርናል ፕሮሰሶች ደግሞ ኢንተርናሊ ፕሮሰስ ካደረጉ በኋላ ውጤታቸው ምንድነው? ከላይ ኤክስተርናሊ የምናየው ነው። አሁን ፕላቱን እናያለን። ነገር ግን ኢንተርናል ፕሮሰስ ከተካሄደ በኋላ ነው ፕላቱ። ሪፍት ቫሊም እንደዛው፣ ብሎክ ማውንቴን፣ ቮልካኒክ ማውንቴን። እነዚህ ቮልካኖ ከተፈጠረ በኋላ ቮልካኒክ ማውንቴን ይፈጠራል። ሶ እነዚህ ኢንተርናል ፕሮሰሶች ሪዛልት ናቸው ማለት ነው። ኤክስተርናል ወይም ኤክሶጀኒክ ፕሮሰስ ስናይ አር ጂኦሞርፊክ ፕሮሰስ ናቸው። they include ጂኦሞርፊክ ስንላቸው እነዚህ ምድር ላይ የላይኛው ሰርፌስ አፐር ሰርፌስ ላይ የሚካሄዱ ፕሮሰሶች ናቸው ማለት ነው። they include weathering, mass transfer, erosion and deposition። እነዚህም ስንመለከት weathering ሊሆን ይችላል፣ የአፈር መሸርሸር ሊሆን ይችላል፣ ማስ ትራንስፈር። ሶ እነዚህ ኤክስተርናል ወይም ኤክሶጀኒክ ፕሮሰስስ ተብሎ ይጠራሉ ማለት ነው። እነሱ they act upon
the volcanic and structural landforms by modifying, roughening and lowering them down. ሶ እነዚህ ኤክስተርናል ወይም ኤግዞጀኒክ ፕሮሰሶች አክት ሲያደርጉ እንደሚፈጥሩት በቮልካኒክ እና የመሬት አቀማመጥን ሞዲፋይ ያደርጋሉ፣ ራፍና ያደርጋሉ፣ አባጣ ጎርባጣ እንዲሆኑ ያደርጋሉ ማለት ነው። እንዲሁም አንዳንዴ ወደ ታች ዝቅ እንዲሉ መሬቶች ወይም የመሬት ቅርጾች የተለያዩ የመሬት ቅርጾች እንዲፈጠሩ ምክንያት ይሆናሉ ማለት ነው ኤክስተርናል ፎርሶች። ሜጀር ጂኦሎጂካል ኢቨንትስ ኦፍ ዘ ፎር ኤራስ ስንመለከት እንግዲህ በሂስትሪ በጂኦግራፊክ ሂስትሪ ማለት ነው ሜጀር የሚባሉ 4 ኤራዎች አሉ። የእነዚህ ኤራዎች ደግሞ ታላቅ ኒዮን የሚባል የጊዜ እንትን አለ። ልክ እነዚህ በጊዜ ኢንተርቫል ነው አራቱ የተከፋፈሉት። ፕሪካምብሪያ የሚባለው እንግዲህ የመጀመሪያው ነው ወይም ደግሞ ዘ አንሸንት የሚባለው ኤራ ወይም ዘመን ነው። ይሄ ፕሪካምብሪያን ኤራ የሚባለው ከ4 ቢሊዮን ዓመታት በፊት የነበረ ኤራ ወይም ጊዜ ነው። በዚህን ጊዜ ምንድን ነው ቤዚካሊ የነበሩት ነገሮች እና ኤርሊስት ፎሲልስ ሪኮርድድ 3.5 ቢሊዮን ይርስ አጎ። ሶ በዚህ በፕሪካምብሪያን ጊዜ ምን ነበረ ከተባለ የመጀመሪያዎቹ ወይም ደግሞ ኤርሊስት የሚባሉ ቀደምት የሚባሉት ፎሲሎች ቅሪተ አካላት ሪከርድ የተደረጉበት ወይም ደግሞ የተገኙበት ጊዜ ነው ማለት ነው። እንግዲህ ይሄንን የሰው ልጅ ኖሮበት ሳይሆን እንግዲህ ጂኦሎጂ የሚያጠናው የሰው ልጅ ያልነበረበትን ጊዜ ስተዲ ጥናትና ምርምር በማድረግ ነው ብለናል። ሶ ይሄ እንግዲህ በዛን ጊዜ የሰው ልጅ አልነበረም። ነገር ግን ያን ጊዜ የነበረውን የተለያዩ ነገሮችን እነዚህ ፎሲሎችን በማጥናት እንግዲህ እድሜያቸውን እነዚህ የፎሲሎችን እድሜ መገመት ወይም ደግሞ ማወቅ ችለዋል ማለት ነው። ሌላኛው ማሪን ፎሲል ኢንቨርተብሬትስ እንግዲህ ያው አሁንም ፎሲል ናቸው እነዚህ የጀርባ አጥንት የሌላቸው እነዚህ ኢንቨርተብሬት የሚባሉት ነገር ግን በውሃ ውስጥ የሚኖሩ የተለያዩ ፍጥረታት ነበሩ። የእነሱ ቅሪተ አካል እንግዲህ ተገኝቷል ማለት ነው። ሶ እነዚህ ፕሪካምብሪያል የነበሩ ሜጀር ኮንሰፕቶች ናቸው። እንግዲህ ሌሎች ሰፋ ያሉት ኖቶች ላይ ማየት ትችላላችሁ፣ በዝርዝር አሉ። ነገር ግን ሞስትሊ ብዙም ፈተና ላይ ምናምን ስለማይመጡ በሚለው ነው። ሁለተኛው ፓላዞይክ ኤራ ነው። ፓላዞይክ ኤራ የሚባለው ሁለተኛው ኤራ ነው እንግዲህ በታይም ሲኩዌንስ ማለት ነው። ግሬት ዳይቨርሲቲ ኦፍ ማሪን ኢንቨርተብሬት እነዚህ በውሃ ውስጥ የሚገኙ ኢንቨርተብሬት ወይም ተሳቢ የምንላቸው እንስሳት የተገኙበት ጊዜ ነው። ሞስትሊ ፈርስት ፊሽ አፒር የመጀመሪያው አሳ ዝርያዎች የተፈጠሩበት ጊዜ ነው። ፈርስት ላንድ አኒማልስ ኤንድ ፈርስት ፎረስትስ እነዚህ የመጀመሪያዎቹ መሬት ላይ የሚሄዱ ትናንሽ እንስሳት እንዲሁም ደግሞ ፈርስት ፎረስት የተገኙበት ጊዜ ነው ማለት ነው። ሌላኛው ደግሞ ኮል ፎርሚንግ ፎረስትስ ፈርስት ሪፕታይል የመሳሰሉት መጀመሪያ ጊዜ የታዩት ወይም ደግሞ የተገኙት በዚህ በፓላዞይክ ኤራ ነው ተብሎ ይገለጻል ወይ ይነገራል ማለት ነው። ሶስተኛው እና ዘ ሚድል ኤራ ተብሎ የሚጠራው ሜሶዞይክ ኤራ ነው። ይሄ እንግዲህ አሁን ሪሰንትሊ ተገኝተዋል ከሚባሉት ናቸው በጥናት ማለት ነው። ሜሶዞይክ ኤራ ፈርስት ማማልስ በርድስ ፍላወሪንግ ፕላንትስ ኤንድ ዳይኖሰርስ። ሶ ይሄ ሜሶዞይክ ኤራ የመጀመሪያዎቹ ማማል ወይም ደግሞ አጥቢ እንስሳት የተገኙበት የአዕዋፋት ዝርያዎች እንዲሁም ደግሞ እነዚህ አበባማ እጽዋቶች እና ዳይኖሰሮች ሞስትሊ የነበሩበት ጊዜ ወይም ደግሞ ዘመን ነው ተብሎ ይገለጻል። ፓንጊያ ዋን ላንድ ማስ ቢግንስ ቱ ብሬክ አፕ 200 ሚሊዮን ይርስ አጎ። ስለዚህ ምን ተብሎ ይገለጻል? ይሄኛው ሌላኛው ሜሶዞይክ ኤራ ካራክተሪስቲክስ ፓንጊያ ወይም ደግሞ ቅድም ከላይ ታላቁ ዋን ላንድ ማስ ወይም ደግሞ እቺ አሁን 7 የሆኑት አህጉራት እንደ አንድ ትልቅ ፓንጊያ ተብሎ ይጠሩ ነበር ብለናል። በኋላ ላይ ጎንድዋናና ላውሬዥላንድ ተብሎ ተከፈሉ። ሶ እነዚህ ይሄ አንድ የነበረው ፓንጊያ መሰባበር ወይም ደግሞ መከፋፈል የጀመረው ከ200 ሚሊዮን ዓመታት በፊት በዚህ በሜሶዞይክ ኤራ ነው ተብሎ ይነገራል ማለት ነው። ዳይኖሰሮች ኤክስቲንክት የሆኑበት ወይም ደግሞ ተገኝቶም የጠፉበት ዘመን ይሄው ራሱ ነው። ይሄ ሜሶዞይክ ኤራ ራሱ
በስሩ የተለያዩ ዘመናት አሉ፣ ይከፋፈላል። ሰብ ኤራዎች አሉ። ሶ እነዚህ ሰብ ኤራስ የሚባሉት ፒሪየድ ማለት ነው። እነዚህ ከኤራ የሚያንሱት ፒሪየድ ነው የሚባሉት። ከፒሪየድ ያነሱት ጊዜያት ደግሞ ኢፖች ይባላሉ። ከኤራ የሚበልጠው ደግሞ ታላቁ ኒዮን ይባላል። እነዚህን የጊዜ ሲኩዌንስ እንትኖችን ማየት ትችላላችሁ። ሶ ዳይኖሰሮች መጥተውም የጠፉበትም ኤራ ሜሶዞይክ ወይም ዘሚድል ኤራ ተብሎ ይጠራል። እነዚህን ያው እየፈታተንኩ ያለሁት ሎወር ግሬድ ላይ ተምረን ስለመጣን ነው በሚለው ነው። አራተኛው ሴኖዞይክ ኤራ ነው። ሴኖዞይክ ኤራ ደግሞ ይሄ ሪሰንት ኤራ ተብሎ ይጠራል፣ ወይም ደግሞ በቅርብ ጊዜ ዲስከቨር የተደረገ ኤራ ነው። ሮኪ ማውንቴንስ 65 ሚሊዮን ይርስ አጎ ከ65 ሚሊዮን ዓመታት በፊት ዲስከቨር የተደረገ ነው። ሮኪ ማውንቴንስ እነዚህ አለታማ ተራራዎች ዲስከቨር የተደረጉበት ነው። ኢንዲቪጁዋል ኮንቲኔንትስ ቴክ ሼፕ አሁን ያሉ አህጉራት አፍሪካ፣ ኤዥያ፣ ዩሮፕ ጨምሮ የተለያዩ አህጉራት አሁን ያላቸውን ቅርጽ የያዙት በዚህ በሴኖዞይክ ኤራ ጊዜ ውስጥ ነው ማለት ነው። ሜጀር ግሌሽየርስ ኖርዝ አሜሪካ ኤንድ ዩሮፕ እንደዚህ ግሌሽየር የሚባሉት እነዚህ የበረዶ ግግሮች በኖርዝ አሜሪካ እና ዩሮፕ ላይ የሚገኙት ዲስከቨር የተደረጉበት ጊዜ ነው ማለት ነው። ከ1.5 ሚሊዮን ዓመታት በፊት ማለት ነው። ፎርሜሽን ኦፍ ዘ ግሬተስት ኢስት አፍሪካን ሪፍት ቫሊ ሌላኛው በሴኖዞይክ ኤራ ውስጥ የሆነው ነገር ምንድን ነው? የታላቁ ምስራቅ አፍሪካ ሪፍት ቫሊ ወይም ደግሞ ስምጥ ሸለቆ ዲስከቨር የተደረገበት ጊዜ ነው፣ በተለያዩ ፕሮሰሶች ምክንያት ማለት ነው። ኢቮሉሽን ኦፍ ሞደርን ማን ሌላኛውና ወሳኙ ፖይንት በሴኖዞይክ ወይም ደግሞ በሪሰንት ኤራ ተብሎ በሚገለጸው ውስጥ የተገለጸው ዲስከቨር የተደረገው ነገር ቢኖር የሰው ልጆች ወይም ደግሞ ሞደርን ማን የሚባሉት ሆሞሳፒያንስ የኛ የሰው ልጆች ዝርያ ማለት ነው ኢንቮልቭ የተደረገበት ጊዜ ነው ማለት ነው። ሌላኛው ኤጅ ዴቲንግ ቴክኒክስ የሚባል አለ በጂኦግራፊ። እነዚህ ኤጅ ዴቲንግ ማለት ምንድን ነው? በምን አወቁ? አሁን ከላይ ያየናቸውን እድሜያቶች እያየን ነበር አይደለ? እዚህ ጋር ሴኖዞይክ ኤራ ከ65 ሚሊዮን ዓመታት በፊት የነበሩትን ነው። ሜሶዞይክ ከ200 ሚሊዮን። እነዚህም በምን አወቁ ጂኦሎጂስቶች ወይም ደግሞ እነዚህ ሳይንቲስቶች በምን አወቁ ብለን ዴቱን እንዴት አወቁ ብለን ስናይ ይሄ ኤጅ ዴቲንግ ቴክኒክ ይባላል። ይሄን የሚያደርጉት ቤዚካሊ በሁለት ዌይ ነው። አንደኛ ሞስትሊ እዚህ ጋር ኖታችሁ ላይ የሚገልጸው የሮኮች ወይም ደግሞ የአለቶችን እድሜ ያውቃሉ ጂኦሎጂስቶች። ሶ እንዴት ነው የሚያውቁት የሚለውን ነው የሚያሳየው። አንደኛው በሪላቲቭ ወይ ነው። ሁለተኛው አብሶሊት ኤጅ ዴቲንግ ቴክኒክ የሚባል አለ። ሪላቲቭ ዴቲንግ ቴክኒክ ስንመለከት ዩዝስ ጂኦሎጂካል ኤቪደንስ ቱ አሳይን ኮምፓራቲቭ ኤጅ ኦፍ ፎሲልስ። ሪላቲቭ ስንል ያው ንጽጽር ወይም ደግሞ እንደዚህ በማነጻጸር ነው። አብሶሊት ስንል ግን ኤግዛክት ዴቲንጉን ነው። ሶ ሪላቲቭ ከስሙ እንደምንረዳው ከሌሎች ነገሮች ከጂኦሎጂካል ኤቪደንሶች ጋር ሪሌት በማድረግ በማያያዝ በማገናኘት ነው የዛን ፎሲል ቅሪተ አካል ወይም አለትን እድሜ ለማወቅ የተለያዩ ሌሎች መረጃዎች እንደ ጂኦሎጂካል የሆኑ ማስረጃዎችን በማየት ነው እንግዲህ እድሜውን ወይም ጊዜውን የሚገምቱት ማለት ነው። ሄንስ ዊ ካን ዩዝ ቱ ዌይስ ቱ ኖው ዘ ሪላቲቭ ኤጅ ኦፍ ሮክ። ስለዚህ በሪላቲቭ መንገድ የአንድን ሮክ ኤጅ ማወቅ ቢፈለግ እንዴት ነው? ሁለት መንገዶች አሉ ለዙም። አንደኛው ዋን ዌይስ ቱ ሉክ አት ኤኒ ፎሲል ዘ ሮክ ሜይ ኮንቴን። አንደኛው መንገድ ምንድነው? ያ ሮክ ወይም ያ አለት ላይ የሚገኙ የተለያዩ ቅሪተ አካላትን ይመለከታሉ እነዚህ ጂኦሎጂስቶች የዛን አለት እድሜ ለማወቅ እሱ አለቱ ላይ ያሉ የተለያዩ ቅሪተ አካላትን የእንስሳ ሊሆን ይችላል፣ የእጽዋት ሊሆን ይችላል፣ እነሱን ያሉ if any of the fossils are unique to one of the geologic time periods then the rock was formed during that particular time period። ምን ማለት ነው? የአንድን አለት እድሜ ለማወቅ ኤጁን ለማወቅ ምንድነው የሚያደርጉት? እዛ አለት እንግዲህ በጣም ትልቅ አለት ነው። እሱ ላይ ያሉ ፎሲሎችን ያሉ የተለያዩ ቅሪተ አካላት ሊሆን ይችላል፣ የአኒማሎች ሊሆን ይችላል፣ የፕላንት ሊሆን ይችላል በማየት እነዛ ውስጥ አንድ ያዩትን ፎሲል ወይም ደግሞ ቅሪተ አካል ካዩ ያ ቅሪተ አካል የምን እንደሆነ ነው የሚያጠኑት። ሶ የምን እንደሆነ ለምሳሌ ያ የዳይኖሰር ከሆነ የዳይኖሰር አጥንት ወይም ደግሞ አጽም ልበለው ከተገኘ
የዳይኖሰር አጥንት የነበረው ምን ኤራ ላይ ነው? ወይ ምን ጊዜ ላይ ነው? ሜሶዞይክ ኤራ ላይ ነው አይደለ? ከለያየ ነው። ሶ ሜሶዞይክ ኤራ ደግሞ ከ200 ሚሊዮን አመት በፊት የነበረ ነው። ሶ ይሄ አለት ወይም ደግሞ ይሄ ሮክ 200 ሚሊዮን አመት አስቆጥሯል ብለው ሪላቲቭሊ ገስ ያደርጋሉ ማለት ነው። ሁለተኛው መንገድ ደግሞ the second way is to use the what is on top of the older rocks። እነዚህ በጣም ያረጁ ደግሞ ከስር ያሉ ሮኮች አሉ፣ አለቶች አሉ። ከነሱ ላይ ያለው ምንድነው ብሎ በማየት የሚገልጹበት መንገድ ነው። when you find the layers of rocks in a cliff or hillside, younger rocks are on top of older rocks, but these two methods only give the relative age of rocks, which one is younger and which is older። ሁለተኛው ደግሞ የሚያውቁበት መንገድ እዚህ ጋር አንድ አለት ብቻ ካለ ለነሱ ለማወቅ አስቸጋሪ ይሆናል ለጂኦሎጂስቶች ማለት ነው። ምክንያቱም አንድ ብቻ ካለ ምንም የሚያውቁት ነገር የለም። ነገር ግን ከአንድ በላይ አለቶች አንድ ተሰብስበው ካሉ ምን ብሎ አሱም ያደርጋሉ? ያረጀው ወይም ደግሞ ኦልድ የሆነው በጣም የቆየው አለት ከስር ይሆናል፣ ከላይ ያለው ደግሞ ያንገር ነው፣ ፍሬሽ ነው ብሎ ያስባሉ። ሶ ይሄ ቴክኒክ የሚጠቅመው የትኛው አሮጌ የትኛው አዲስ ወይም ደግሞ በጣም ብዙ እድሜ ያስቆጠረው የቱ ነው፣ ትንሽ እድሜ ያለው የቱ ነው የሚለውን ለማወቅ ይረዳቸዋል ማለት ነው። ይሄ ሪላቲቭ ዴቲንግ ቴክኒክ ይባላል። ሁለተኛው አብሶሊት ዴቲንግ ቴክኒክ የሚባለው ነው። ኦልሶ ናውን አስ ራዲዮሜትሪክ ቴክኒክ። ይሄ አብሶሊት ወይም ደግሞ ዘ ኤግዛክት ዴቲንግ ቴክኒክ የሚባለው በሌላኛው ስሙ ራዲዮሜትሪክ ቴክኒክ ይባላል። ለምን እንደተባለ እዚህ ጋር ያሳያል። ዚስ ቴክኒክ ዋዝ ዴቨሎፕድ ዊዝ ዲስከቨሪ ኦፍ ሬዲዮ አክቲቪቲ ኢን 1896። ይሄ አብሶሊት ዴቲንግ ቴክኒክ የሚባለው የተፈጠረው ራዲዮ አክቲቪቲ በ1896 ከተፈጠረ በኋላ ነው። The regular rates of decay for unstable radioactive elements were found to constitute virtual clocks within the Earth's rocks. Radioactive elements such as uranium and thorium decay naturally to form different elements or isotopes of the same element. Every radioactive element has its own half-life. So basically እዚህ ራዲዮአክቲቪቲ ሜን ፖይንት ምንድን ነው ከተባለ ሁለት ኤሌመንቶች አሉ እዚህ ጋር የምታያቸው ዩራኒየም እና ቶሪየም የሚባሉ አሉ። ሶ እነዚህን ኤሌመንቶችን በመጠቀም አለቶች እንዲበሰብሱ ያደርጋሉ። ሶ በበሰበሱ ቁጥር ይሄን ልጨምርላችሁ ቆይ at the end of the period constituting one half life, half of the original quantity of radioactive elements has decayed. After another half life, half of what was left is halved again, leaving 1/4 of the original, and so on. One of the major techniques include ይልና ካርቦን 14 ቴክኒክ እዚህ ጋር ነው በደንብ የሚያሳያችሁ። ዩራኒየም እና ቶሪየም በመጠቀም የአንድ አለት እነሱን ሲጠቀሙባቸው እነዚህ ጂኦሎጂስቶች አለቶቹ ላይ ሲጠቀሙባቸው የነዛን ግማሽ የሆነው ሃፍ ላይፋቸው ይቀንሳል። በምን ቴክኒክ? በካርቦን 40 ቴክኒክ የሚባል አለ። ካርቦን 14 ቴክኒክ የሚባለው upon there is organism's death, carbon 14 begins to disintegrate at a known rate and no further replacement of carbon from atmospheric carbon dioxide can take place. ይሄ ካርቦን 14 ቴክኒክ የሚባለው በአብሶሊት ዴቲንግ ቴክኒክ ውስጥ ምንድነው ከተባለ አንድ ኦርጋኒዝም ቢሞት ካርቦን 14 ተጠቅሞ ዲስኢንተግሬት እንዲሆን ነው እንዲበታተን ያደርጉታል። ኤንድ በካርበን እና በካርቦን ዳይኦክሳይድ ከአትሞስፌር በሚቀበለው ይሄ ኦርጋኒዝሙ ማለት ነው ካርቦን ዳይኦክሳይድ ይቀበላል። ሶ ይሄ ሲቀበል በካርበን አማካኝነት ዲስኢንተግሬት እንዲሆን ያደርጉታል። ካርቦን 14 has a life of 5730 years የ5730 ይር ሃፍ ላይፍ ማለት ነው አለው። ሶ ይሄን ያክል ጊዜ ነው ካርቦን 14 ዲስኢንተግሬት የሚያደርጋቸው ማለት ነው።
እንግዲህ የሆነ የምንመለከተው the spatial extent of the Rift Valley ነው። The Ethiopian Rift Valley is part of the Great East African Rift System that extends from Palestine, Jordan in the north to Malawi, Mozambique in the south for a distance of about 7,200 km, 5,600 km in Africa and 1,700 km in Eritrea and Ethiopia. ሶ ይሄ የሪፍት ቫሊ ወይ ስምጥ ሸለቆን ስፓሻል ኤክስቴንት ወይም ደግሞ አጠቃላይ ይዘቱን ስንመለከት የኢትዮጵያ ሪፍት ቫሊ የታላቁ የምስራቅ አፍሪካ ስምጥ ሸለቆ ሲስተም አካል ነው። ይሄ የሚዘረጋው ደግሞ ከፍልስጤም ጆርዳን በሰሜን ማለት ነው፣ በደቡብ ደግሞ ከማላዊ እስከ ሞዛምቢክ፣ ዲስታንሱም ደግሞ 7200 ኪሎ ሜትር ከፍልስጤም ጆርዳን እና ከማላዊ ሞዛምቢክ ደግሞ 5600 ኪሎ ሜትር እና ደግሞ በኤርትራና በኢትዮጵያ መካከል ደግሞ 1700 ኪሎ ሜትር ያክል ርዝማኔ አለው ማለት ነው። ኦን ላንድ the widest part of the Rift Valley is the አፋር ትሪያንግል። እንግዲህ በመሬት በጣም ሰፋፊ የሆነው ደግሞ ዘ ዋይደስት የሚባለው የሪፍት ቫሊ ፓርት የሚገኘው አፋር ትሪያንግል አካባቢ ነው። ከ200 እስከ 300 ኪሎ ሜትር ያህል ስፋት አለው ማለት ነው። The Red Sea, the Gulf of Aden and the East African system meet and form the triangular depression of the Afar where the Kobar sink lies about 125 meters below sea level. እንግዲህ ቀይ ባህር፣ ገልፍ ኦፍ ኤደን፣ ኢስት አፍሪካን ሲስተም የሚባሉት ሶስቱ አንድ ላይ ትሪያንግል ይሰራሉ። ትሪያንግል የሚሰሩት የት ነው? አፋር ጋ ነው። ኮባር ሲንክ ወይም ደግሞ ከ125 ሜትር እንግዲህ ቢሎ ሲ ሌቨል ባለ ቦታ ላይ እነዚህ ሶስቱ ይገናኛሉ። እነዚህ ሶስቱ ሲባል ዘይሲ ዘገልፍ ኦፍ አደን እና ኢስት አፍሪካን ሲስተም እነዚህ የት ነው የሚገናኙት? አፋር ላይ ነው የሚገናኙት። ስለዚህ ምን ተባለ? አፋር ትሪያንግል ተባለ። አፋር ትሪያንግል የተባለው በእነዚህ በሶስቱ ሲገናኙ ነው ማለት ነው። The Rift Valley region of Ethiopia is the most unstable part of the country. እንግዲህ የኢትዮጵያ ሪፍት ቫሊ ያለበት ሪጅን የስምጥ ሸለቆዎች ያሉበት ሪጅን አንስቴብል ነው ተብሎ ይገለጻል። ያም ማለት የተለያዩ ምክንያቶች አሉ። ምክንያቱም አንደኛው there are numerous hot springs አሉ፣ ፊውምራሎስ አሉ፣ አክቲቭ ቮልካኖስ ኤንድ ፍሪኩዌንት earthquakes። እነዚህ የስምጥ ሸለቆ ወንዞች ወይም ደግሞ ፓርቱ የሆኑ አጠቃላይ አንስቴብል ነው፣ ለኑሮ አመቺ አይደለም። ምክንያቱም ሞቅ የሆኑ እነዚህ ፍሉሃዎች አሉ፣ እንደዚህ እየፈነዱ ያሉ ቮልካኖች አሉ፣ መሬት መንቀጥቀጦች እና የተለያዩ ናቹራል ዲዛስተሮች ስላሉ ለኑሮ አመቺ አይደሉም ማለት ነው። The formation of the Rift Valley had the following structural or physiographic effects. ይሄ ሪፍት ቫሊ መፈጠሩ በኢትዮጵያ ውስጥ ፊዚዮግራፊክ ወይም ደግሞ ስትራክቸራል ኢፌክት አለው ማለት ነው። አንደኛው it divides the Ethiopian plateau into two. የኢትዮጵያን ከፍታ ቦታ በሁለት ይከፍላል። it separates the Arabian landmass from African landmass. የአረቦችን እንደዚህ መሬትን ከአፍሪካኖች ይከፋፍላል። ይሄ ሪፍት ቫሊ ማለት ነው። it causes the formation of the Dead Sea. የዴድ ሲ ሙት ባህር እንዲፈጠር ምክንያት ሆኗል። ቀይ ባህር እንዲሁም ገልፍ ኦፍ አደን እንዲፈጠር ምክንያት ሆኗል ማለት ነው። it creates basins and fault depressions on which the Rift Valley lakes are formed. እነዚህ ሪፍት ቫሊ ሲኖር እንግዲህ ሪፍት ሲስተም ነው። ሶ ሪፍት ሲኖር ምንድነው? መሬት መሰንጠቅ ይፈጠራል። ይሄ ደግሞ ሪፍት ቫሊ ሌኮች ወይም ደግሞ ሀይቆች እንዲፈጠሩ ሌላኛው ምክንያት መሬቶች ሲሰነጠቁ ሀይቆች ሊፈጠሩ ይችላሉ ማለት ነው። እነዚህ ሪፍት ቫሊ ሌክስ ይባላሉ። ሶ ቻፕተር 2 በጣም ፈጥኜባቸዋለሁ። እርግጠኛ ልክ ነኝ። ምክንያቱም ይሄ ብዙም አዲስ ነገር የለውም። አብዛኞቹ የታችኛው ግሬድ የተማርናቸው ስለሆኑ ነው። በሚቀጥለው ግን ቻፕተር 3ን ረጋ ብዬ ሞር ለማስረዳትና ለማብራራት ሞክራለሁ። እስከዛው በሰላም ቆዩ። ጥያቄ ካላችሁ ኮሜንት ላይ አስቀምጡ፣ እንመልሳለሁ። ቴንክ ዩ